ሰላም አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን ከረማችሁ? ከእኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ትንሽ ጉንፋን ይዞኝ ድምፄ ጎርነን ብሏል ማለት ነው። እና እንዴት ናችሁልኝ? ደህና ናችሁ ወይ? ረመዳን ሙባረክ ብያለሁ። እንዴት ይዟችኋል? እንደውም ክርስቲያን ወገኖች ሰላም ብያለሁኝ። በያላችሁበት አላህ ይጠብቃችሁ፣ አላህ ይጠብቀን። እና ረመዳን እንዴት ይዟችኋል? የመዳን ቀኖች ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ቪዲዮ ለመስራት አልተመቸኝም ነበር። ያው ረመዳን እንግዲህ ታውቃላችሁ አረብ ሀገር ያለ ልጆች ቢዚ ነው የምንሆነው ማለት ነው። እና ዛሬ በአንድ ነገር ነው የመጣሁትኝ። በዛውም እስኪ ይሄንን እየሰራሁኝ ከቤተሰቦቼ ጋር ለምን ቪዲዮ አልሰራም ብዬ ብቅ ብያለሁ ማለት ነው። ያው ከመጀመሪያ ጀምሮ ቪዲዮ አልቀረጽኩም። በእርግጥ ያልቀረጽኩት ደግሞ ስላልተመቻቸልኝ ነው። ኢንሻአላህ እና ደግሞ ስሞቹን የምሰራባቸውን ማቴሪያሎች በደንብ ስማቸውን መያዝ ስላለብኝ ሳሳይ በደንብ እናንተም እንድትጠቀሙበት እኔም እንድጠቀምበት ስለሆነ መሆን የለበት እና ሙሂም ግን የሰራሁትን ለመሸጥ እያዘጋጀው ነው ማለት ነው። ዛሬ የመጣሁት ቡሆር ይዤ ነው። ቡሆሩን ሰርቼው ነው ያደርኩትኝ። ቪዲዮም ለመቅረጽ ያልተመቸኝ ለዛ ነው ማለት ማታ ላይ ለመቅረጽ አንዳንዴ ቪዲዮ አይመችም። አሁን ራሱ ክፍሌ ገብቼ ነው ይሄን እያዘጋጀው የቀረጽኩት ማለት ነው። ልጆች ይኖራሉ ወዲያ ወደዚህ ቢዚ ይላሉ። ቪዲዮ ውስጥ ስለሚገቡባቸው ትንሽ ያስቸግራል። አንዳንዴ ቪዲዮ አይወዱም አንዳንዶቹ እና ለዛም ነው ኢንሻአላህ ወደፊት በስነ ስርዓት ከምሰራበት ማቴሪያል ጀምሮ ስማቸውንም አርጌ ለመስራት እሞክራለሁ ኢንሻአላህ። ለዛሬ ግን ይሄን እንደዚህ እንትን ካረኩ በኋላ ጊዜ ስለሌለኝ ትሪው ላይ እንደዚህ እንዳረኩት ስብር ስብር አረኩትና ለማዘጋጀት ጊዜ ስላልነበረኝ አሸኩና አስቀመጡት ማለት ነው። እስኪ በዛውም ይሄንን እየሰራሁኝ ለምን ቪዲዮ አልሰራም ብዬ ወሰንኩና ክፍሌ ገባሁ ማለት ነው። ከሶላት በኋላ ማታ ላይ ነው ይሄ ራሱ የቀረጽኩት፣ በደንብ አይታይም እና እዚህ ስራ ከገባሁኝ ቅርብ ሰዓት ነው። እንግዲህ እንደ አጋጣሚ እንደ እድል ሆኖ ደግሞ አብዛኛውን ጊዜ በስንት መከራ ነው የሚገኘው ስራ። ኒቃህ ሚስት ስትሆኑ ዱባይ ውስጥ በጣም ያስቸግራል። ግን ደግሞ ይህን ስራ ወላሂ ስንት ሌሊቶችን አልቅሼ ነው ያገኘሁት ማለት ነው። ስራ የለም በኒቃህ ሚስት። ኒቃህ ሚስት ናችሁ ኢማራት ውስጥ፣ ምናልባት ኢማራት ያላችሁ ታውቃላችሁ ማለት ነው። ሌላ ቦታ እንኳን ብዙ ጊዜ ላይ ታምን ይችላል። አሁን እንደዚህ ኒቃህ ሚስት ሆኖ ስራ የለም ምናምን ሲባል ይለያያል፣ አያምንም ሰው። ግን ከአረብ ሀገር አረብ ሀገር ይለያያል። ሳውዲ ቢሆን አይደለም ልልበስ ብላችሁ ያስለብሷችኋል፣ ደስ ይላል በቃ። ዱባይ ደግሞ አብዛኛውን የውጭ ዜጎች ናቸው የሚኖሩት። የሀገሪቱ ዜጋ ትንሽ ናቸው እና ከዛም ከመሆኑ አንፃር ኒቃም ለብሳችሁ ለመስራት በጣም ትቸገራላችሁ ማለት ነው። ብዙ ጊዜዎችን ቁጭ እላለሁ እኔ። እውነት መቀመጥ ስትረስ ያመጣል። በጣም ከባድ ጭንቀት ሲመጣ ደግሞ በሽታ ታውቃላችሁ፣ ወላሂ በጣም እታመማለሁ ስለሚጨናነቅ። ስራ በራሱ ከሌላችሁ፣ ስራ ለምዳችሁ ስራ መስራት እየቻላችሁ ስራ ሳይኖራችሁ ሲቀር ወላሂ ያማችኋል። እኔ አላቅም፣ እዚህ ኢማራት ያላችሁ ልጆች ታውቁታላችሁ ምን ያክል እንደሚያስጠላ በሽታ ነው። በቃ ጭንቀት ነው የሚፈጥርባችሁ። እና ሴትዬ ጥሩ ሰው ናት። የመጣሁት በጽዳት ቢሆንም ግን እገዥኝ ስትለኝ እኔ ደግሞ መልመድ ስለፈለኩ ማየት ስለፈለኩኝ ካስለመደችኝ ብዬ ቃል አስገባት መጀመሪያ ማለት ነው። አረ ችግር የለውም አለችኝ። እሺ አልኳትኝና የመጀመሪያ ቀን ዝም ብዬ እንደ ረዳት ስጨማመር ምናምን ስሞቹንም በደንብ ስለማላውቃቸው ዝም ብዬ ፎቶም እያነሳው ምናምን አየሁኝ። እዛ በሁለተኛው ቀን አልሐምዱሊላህ ራሴን ችዬ ሰራሁ ማለት ነው። ግን ማስጠንቀቂያ ሰጠችኝ ከዛ በፊት ማለት ነው። ከተበላሸብሽ ኪሳራው ባንቺ ነው አለችኝ ማለት ነው። ያው እንግዲህ ተወከል አላህ አልኩና
በድፍረት ገባሁበት ማለት ነው። ያየኋት አንድ ቀን ነው። ከዛን ሲጠፋኝ ሂጄ ጠየኳት ማለት ነው። ይሄን እንዴት የትኛው ቦታ ላይ ነው መጨመር ያለብኝ ምናምን እያልኳት ብዙ አይነት እንትኖች ናቸው የሚገቡት ቅመሞች። የበርበሬ ቅመም በሉት። ኧረ የበርበሬ ቅመም ትንሽ ነው የምር። ቆንጆ ቢሆን ስትሰሩ በጣም እንትን ይበዛል። በተለይ ደግሞ ወይ ሶማሌዎች ወይ ደግሞ ሱዳኔዎች ጋር ስትገቡ አብዛኛው ብሆር ሽቶ ምናምን ይሰራሉ እነሱና ልብ ብላችሁ አይታችሁ ወይ አጋጥሟችሁ ሊሆን ይችላል። በጣም ቆንጆ ነገር ነው የሚሰሩት ማለት ነው። አብዛኛው ከብዙ ሽቶ ጋር ይቀላቅሉታል። በእሳት ነው የሚቀልጠው ማለት ነው። በእሳት አቅልጠውት እንደገና ትሪ ላይ ተደርጎ ከዛ በኋላ ያድርና ጧት እንደ እንጀራ ነው የሚሆነው። ይደርቃል ማለት ነው። በወፍራሙ ነው ግን እንጀራ ስላችሁ ስስ አይደለም። ግን ትሪው ላይ ስትገለብጡት እንደ እንጀራ ስትክክል ቅርጽ ይይዛል ማለት ነው። እንደዛ ይሄው እንደ በምታዩት መልኩ ይሰባበርና ይታሸጋል። በጣም በውድ ብር ነው የሚሸጠው የኔ ሴትዮ ማለት ነው። ኢንሻአላህ ከዛ እኔ ምን አልኳትኝ ይሄው እንደዚህ አድርገን እንደው የመጀመሪያ ቀን ቆንጆ ሆኖ ወጣልኝ። ማሻአላህ ምነው ቪዲዮ ሰርቼ ሆን ከመጀመሪያው አልኩና፣ ግን ደግሞ ለማስረዳት ይከብዳል። ስሙን ሳታውቁ ስቀሩ ይሄን ጨምሮ ለማለትም ይከብዳልና ኢንሻአላህ ወደፊት ስሰራ ስማቸውን ታግ እያረኩላችሁ ሰራለሁ ማለት ነው። እና ውዶቼ ሰብስክራይብ፣ ሼር ማድረግ አትርሱ። እንዲሁም ዛሬ በጣም የማመሰግነው ሰው አለኝ። ጆሲዬ የኔ መልካም በጣም አርጌ ነው የማመሰግነው ወንድሜ። የምር ቃላት የለኝም ማለት ነው። ቃላት እንደዚህ ማበረታታት ከፍ ያሉ ልጆች የመዳም ቅመሞችን ሲያበረታቱ ወላሂ በጣም ደስ ይላል። በጣም ማለት ነው። እና በጣም ደስ ብሎኛል። አጋጣሚ እሱንም ለማመስገን ነው የመጣሁት። እናንተም ደግሞ መጣችሁ ሰብስክራይብ፣ ላይክ ስላደረጋችሁልኝ በጣም አድርጌ ነው የማመሰግነው ውዶቼ፣ የመዳም ቅመሞች። እናንተም ባላችሁበት እኔ ከዚህ ነገር የተረዳሁት ሁሉንም ነገር መልመድ መቻል ጥሩ ነገር ነው ብዬ ነው ያሰብኩትኝ ማለት ነው። ከየቱም አያችሁ አንዴ ይሄ ብዙ ብር ነው የሚሸጠው። እንደዚህ አድርጌ ጨረስኩ ማለት ነው ከእናንተ ጋር እያወራሁኝ። እና ውዶቼ ሰብስክራይብ ማድረግ አትርሱ፣ ሼር አድርጉልኝ። በያላችሁበት ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።